አይዞሽ አትጨነቂ እኔ በጣም ደህና ነኝ እኔማ አንድ ነገር የምትሆኝ መስሎኝ በጣም ጨንቆኝ ነበር አይትንታ ሊያውን በሙዝ አይገርም እኛ ሰዎች መቼ በምንና እንዴት እንደምንሞት አይታወቅም እሱማ በእንቅፋት ሲሞት ይል እንዴ በይተነሽ ራይድ እየጠበቀሽ ነው ቼክ ተደርገሽ ነኝ ትንሽ ስላመመኝ ነው እንጂ አብርሽ ቤት ደስ ይለኛል አረ አንቺ ተኝተሽ ረፍት አድርጊ እኔ ደርሼ እመጣለሁ ራስሽን ጠብቂ እሺ በይ በቃ ልሂድ ሳሚ ምንድነው ፊትሽ በጣም እኮ ነው የሚያስፈራው አይደል ግን ከመቼ ጀምሮ ነው እንደዚህ ጨካኝ አረመኔ ሰው ይሆንከው ምን አደረኩ ቆይ ለምንድን ነው ለህይወት መርዝ መስጠት ይፈልከው አረ የምን መርዝ ነው የምታወሪው ልትዋሸኝ እንዳትሞክር ሁሉንም ነገር ደርሼበታለሁ ፈጣሪ ረድቶኝ ስልጣናው ተራዝሞ መጣው እንጂ እኔ ባልኖር ኖሮ እቺ ምስኪን ልጅ ከነ ልጇ ሞታ ነበር እና አንቺ ልጁ መርዝ የሌለው መርፌ እንዲሰጠኝ አረክሽ ከዛ መርዝ እንደበላና እንደታመመሰው አስመሰልሽ ገንዘብ መቼ የማይሰራው ነገር የለም በገንዘብ የማይመለሰው የሰው ህይወት ብቻ ነው እጥፍ አድርጎ የሚከፍል ከተገኘ ማንም ሰው አሳልፎ እንደሚሰጥ አጣቅም ይሄ ካዲ ከዳኝ ማለት ነው ይኸውልሽ እኔ ፍቅር ሰይጣን እኮ አሳስቶኝ ነው እየቀለድኩ አይደለም ሳሚ እኔስ መች ቀለድኩ ልጅቷ አንቺ ከምታስቢው በላይ ከባድና መጥፎ ሰው ናት ምን አደረገች ወይስ እኔ የማላውቀው ባንተና በሷ በኩል የተፈጠረ ነገር አለ ይኸውልሽ ሳሪ አንቺ በጣም ብዙ ማታውቂው ነገር አለ እኮ ንገረኛ አልወቀው አንቺ ሳትኖሪ እኔን ካንቺ ለማራቅና የራሷን ለማድረግ ትሞክራለች ማለቴ ወንድነቴን ለመፈታተን ትሞክራለች ምን አሬ የማይመስል ነገር አታውራ ሳሚ ከኔ ይልቅ እሷን አመሻት አይደል ሳሚ አሁን ያልከው ነገር ሆኖ ቢሆን እንኳን ሰው መግደል ደረጃ ያደርሳል እንዴ አሁን ሳሪ በጣም እየመረረኝ ነው አንቺ አይታይሽም እንዴ የሷ እዚህ ቤት መኖር ምን ያህል ሰላማችን እየረበሸ እንዳለ አሁንም ሸፋፍና ለማለፍ እየሞከርክ ነው አይደል ይሁን ከዚህ በኋላ ግን እንደዚህ አይነት ነገር እንዲፈጠር አልፈልግም ደግሞ ያልነገርከኝ የሆነ ነገር እንዳለ ገብቶኛል አታስብ በቅርቡ ደርስበታለሁ ምኑ አላውቅም ግን የሆነ ነገር እንዳለ ውስጥ እየነገረኝ ነው እቺ ልጅ ወልዳ ራሷን እስክችል ድረስ ከዚህ ቤት አትወጣም ካልተመቻ አዝናለሁ እንዴ ምን ማለት ነው ቆይ ይሄ ቤት ሲጀመር የሁለታችን ነው አይደል አንቺ ለምን ብቻሽን የምትወስኚ አንተ እያደረክ ያለው ነገር በሙሉ መስመር እየሳተ ነው እኔ የማውቀው አዛኙን ለሰው ልጅ ክብር ያለውን ሳሚን እያጣሁ ነው እኔ አንዴ ቃል ገብቻለሁ ምንም ብታደርግ ቃሌን አላጥፍም አንተ ግን በዚህ ከቀጠልክ የመረረ ጻብ ውስጥ ነው የምንገባው እና ስንት ቀን ቀረሽ ለመውለድ አልጠየቅኳቸውም ግን በቅርቡ የሚሆን ይመስለኛል በደንብ ረፍት አድርጊ እሺ ምንም አይነት ስራ እንዳትሰሪ የምትፈልጊው ነገር ካለ ደግሞ ንገሪ አረ ምንም አያስፈልግም ሲጀመር ምን ጎደለኝ ሁሉንም በጊዜው ነው ያሟላሽልኝ እድሜ ላንቺ እሺ በቃ አየር ተቀብዬ ልምጣ ከትላንት ጀምሮ እኮ ምንም ልክ አይደለሽም ትንሽ ረፍት ብታረጊ አይሻልም አይ ህዊ ርቅ ያልሄድም እዚሁ አካባቢ ነኝ ምግብ ሰርቻለሁ ቢሺ እሺ
ቆይ ግን እኔ አምጣልኝ ያልኩህን ዕቃ እንዴት ነው ለሰው የምትሰጠው? ለዛውም ለሚስቴ። ድሮም ከጀማሪ ጋር መስራት ነው ትርፉ። ትሰማኛለህ? አንተ ዳነዝ፣ ለዚህ ስራክ ለእያንዳንዱ ነገር ዋጋ ትከፍላለህ። በዋዛ አለቅም እንደዚህ። ይደደብ በሱ ምክንያት እንደዚህ አይነት ጣጣ ውስጥ እንደገባው አላወቅም። ለዚህ ሰይጣን ባሰብኩት ሚስቴን ገድያት ነበር በገዛ እጄ። ወይኔ ሳሚ። ምን? ሳሚ የሰማሁት ነገር በሙሉ እውነት ነው? ቆይ ለምንድን ነው እንደዚህ የጠላኸኝ? ምን በበድልህ ነው ልትገለኝ የነበረው? ሳሚ በፊት እኮ መልካም ሰው ነበርክ። ምን ነክቶ ነው ቆይ ሳሚ እንደዚህ ጨካኝ ሰው የሆንከው? ሰምኛለሽ? እንደዚህ እንኩት ባንቺ ነው። ቆይ ለምንድን ነው የማትይኝ? በቃ ተይኝ። ሳሚ የሆነ ነገር አስነክተው ነው እንጂ አንተማ በጤናህ እንደዚህ ያልሆንክ። እባክህን እንደዚህ ጨካኝ ሰው አትሁን እባክህን ሳሚ። ምን ሆናችሁ ነው ባክሽ ምናምን እየተባባላችሁ የምትለማመኑት? አይ ምንም ይቅርታ እየጠየቅኩት ነበረ። ሳሚ ባለፈው ባደረኩት ነገር እስካሁን ቂም እንደያዘብኝ ነው። አረ እና ይቅርታ አደረክላት? አረ በፍጹም። እኔ የምልሽ ባለፈው ቲክቶክ ላይ ታሽ የነገርሽኝ ታሪክ ሚስቱ ቤት እያለች ሰራተኛዋን የሚያስቸግራት ሰውዬ። እኔ ግን ዝም ብዬ ሳስበው እሱ ሳይሆን ሰራተኛዋ ትመስለኛለች የምትፈታተነው። ታውቂያለሽ? እኔ ሳሚን ያለ ጥፋቱ ነበር እየወቀስኩት የነበረው ለካ። አሁን ግን እውነቱ ገብቶኛል። አልገባኝም ሳሮን። ቀስ ብሎ ይገባሻል። ባጎረስኩ እጄን ተነከስኩ አለ ያገሬ ሰው። ስለምን እንደምታወሪ አልገባኝም። ለምን በግልጽ አልነግሪኝም? ከዚህ በኋላ መኝታ ቤት ምንም አይነት ስራ ለመስራት እንድትገቢ አልፈልግም። እሺ። አዎ በቅርብ ነው የምትወልደው። አረ ምንም አይነት ስህተት አልሰራም። በእኔ በኩል ያለውን እያጣራሁኝ እነግራችኋለሁ። በእናንተ በኩል ያለውን በደንብ ስሙ። እሺ እደውላለሁ። ቻው። አየሻታ እንዴት ስታስቸግረኝ እንደነበረ? አዎ ግን ይቅርታ እየጠየቀች ነበር አይደል እንዴ? ግን እስከ መቼ ነው በእነዚህ አይነት ሁኔታ የምንቀጥለው? የኔ ፍቅር ማሁን ነገር እሱ ከተን ነበር እኮ። እሺ ሳሚ ትንሽ ጊዜ ብቻ አስጠኝ። ድሮም አንቺ እኔን እንደማሰመኝ ያውቅ ዝም ብዬ ጉንጭ ማልፋቴ ነው። አምኛለሁ እኮ ግን እንደነገርኩ ቃሌን መጠበቅ አለብኝ። እኔ በዚህ በማትረባ የተነሳ ከአንቺ ጋር መነታረክ ሰልችቶኛል። ሳሚ ትንሽ ጊዜ ብቻ እባክህ። ድሮም አንቺ እኔን እንደማሰመኝ ያውቅ እዚህ ይሰራል። ሰምኛለሽ? በአሁኑ አልቆልሽ ነበር፣ ግን የትናንትናውን አለማመንሽን ሳስብ አሁንም እንደምትወጂኝ ነው የተረዳሁት። እኔንስ? እሺ ልጅህን ልትገላው ነበረ? ቆይ ምን አደረገክ? ምን ባጠፋ? ሴትዮ 10 ልጅ አትበይብኝ። እሱ አንቺ እኔን ለማጥመድ ያደረግሽው ነገር ነው እንጂ ምንድነው 10 ልጅ የምትይብኝ? ይገርማል። ያ ሁላ ስጦታ፣ ያ ሁላ ወድሻለሁ ለዚህ ነበረ? እና ወድሻለሁ አልኩሽ እንጂ መቼ ወለጅልኝ አልኩሽ? ደግሞ ወድሻለሁ ያለሽ ሁሉ ይወድሻል ማለት ነው እንዴ? እሱንማ ባንተ አረጋገጥኩኝ። ግን ሳሮንን ራሱ የምትወዳት አይመስለኝም። ለገንዘቧ ብለህ ነው? ጀመረሽ ደግሞ የጅል ጥያቄሽ። ልክ ነኝ አይደል? ለገንዘቧና ለንብረቷ ብለህ ነው እንጂ ከሷ ፍቅር አልያዘ። ከሷም ካልያዘ ከኔም ካልያዘ ታዲያ ከማን ነው? መቼም ሌላ ሶስተኛ ሴት አለች አትለኝም አይደል? ለነገሩ ምን ይታወቃል? ከራስ በላይ ንፋስ ሲባል አልሰማሽም? ከራሴ ነው ፍቅር ያዘኝ። ታሳፍራለህ። ሳሩን እኮ ለአንተ ስትል የማትሆነው ነገር የላትም እና ይሄ ለሷ ይገባል? ቆይ ግን አንቺን ማን ነው እንባ ጠባቂ አድርጎ ይሾመሽ? የራሷ አሮበት የሰው ታማስላለች የተባለው ላንቺ ነው ለካ። የምር ከኔ ይልቅ ለሳሩን አዘንኩኝ። ይሄን ጉድህን ያወቀች ቀን ምን እንደምትሆን። ደንቆሮ ይሰማ ማለት ያብዳል ሲባል አልሰማሽም? ያው ብታብድ ነው። አረ ለጠላቷም አይስጠው። አየሽ
አሁንም ታስቢልኛለሽ ስልሽ በምክንያት ነው። ለጠላቷ ማይስጠዋልሽ፣ ጠላቷ ደግሞ እኔ ነኝ። አሁንስ የዚህ ነገር ማብቂያው ናፈቀኝ። ምን ነው አቅም አግኝቼ ሁሉንም ነገር ዝግዝግ አድርጌ በነገርኳት። ታዲያ ለምን አትነግሪያትም? አሁንም እድሜ ላንተ። ትላንትና መኝታ ቤት እጅን ይዤ ስለምንሃይታል ሌላ ነገር ያለ ይመስሏታል። አሪፍ ነው። እንዳሰብኩት ወፎቹ ወደ ወጥመዳቸው ሰተት ብሎ እየገቡልኝ ነው። አታስብ፣ ወፎቹ ወጥመድ ውስጥ ገብተው አይቀሩም። ሴት ልጅ ብልህ ናት። እሺ ይሄንን አትዘንጋ። በአክሻውን ወሬውን ተይና ስልክሽን ስጪኝ። ባለፈው የቀረሽውን ቪዲዮ እያንዳንዱን እንዲጠፋ ፈልጋለሁ። ለምንድን ነው ማጠፋው? መጥፋት ስላለበት ነው። ሳሮን ብታዩ ምን የሚፈጠር ይመስልሻል? ትያዋ ሲጀመርም እኔ እነግራታለሁ ስላልከኝ ነው እንጂ እስካሁን ዝም ያልኩት። ይሄንን ቪዲዮ ራሴ ለሳሮን አሳያታለሁ። እሺ ይጭ እንግዲህ አሁንስ በጣም አብዛሹ። አምጪ ስልኩን እንደዛ። ዞር በል ዞር በል። አምጪ ስልኩን ዞር በል። ምንድን ነው የሚያታግላችሁ? ቆይ አንተ ነፍሰ ጡር መሆኗን ረሳህ ነው? ምንድን ነው እንደዛ የሚያደርጋችሁ? ስልኩን ለምንድን ነው የፈለከው? ፎቶ እኮ የተነሳች አስገብታኝ እሱን አጥፊ እያልኳት ነበር። ታዲያ ለፎቶ ነው እንደ ሁሉ ትግል? ቆይ በቃ እኔ ከፍታለሁ፣ በዛውም አየር ተቀብዬ እመጣለሁ። አንድ ነገር ላናግርሽ ነበረ። እሺ እንዴት ብዬ እንደምነግርሽ አላውቅም። እስካሁንም ስላልነገርኩሽ ይቅርታ። ግን እኔና ሳሚ ቤቶች እንዴ ወንድም እህቴ እንኳን ደህና መጣ። እንኳን ደህና ቆየሽ። አንተ እንደዚህ ትልቅ ሆነ አልበለጥክም እኮ። አይገርምሽም? ታናሽ እኮ ነው። ታወቃት ህይወት ትባላለች። እሺ ዳዊት ወይኔ ደግሞ አልመቼም። እንዴት ነህ? አረፍ በል ህይወት ተቀመጪ። ወይኔ ሰዓቱን እኮ አላየሁትም። በሉ እናንተ ተጫወቱ፣ እኔ የሚበላ ነገር ላዘጋጅ። ኧረ አንቺ ከወንድምሽ ጋር ተጫወቺ፣ እኔ አዘጋጃለሁ። በጭራሽ እንደዚህ ሆነሽማ አትሰሪ። እናንተ ተጫወቱ። እሺ እህቴ ስላንቺ በጣም ብዙ ነገር ነግራኛለች። በጣም ጠንካራና ጀግና ሴት ነሽ። ነው ብለህ ነው? ያው እንግዲህ ችግር ያበረታ የለ። ይገርምሻል፣ አብዛኛዎቹ ሴቶች እንደዚህ አይነት ነገር ሲገጥማቸው ቶሎ ይሰበራሉ። ከዛም ወደማይሆን ውሳኔ ውስጥ ነው የሚገቡት። አዎ በጣም ከባድ ነው። በምትወደው ሰው መገፋት፣ መከዳት ያለው ስሜት በጣም ከባድ ነው። ይገባኛል፣ ግን አንቺ በጣም ጀግና ሴት ነች እና በቅርቡ ገንፎ ልንበላ ነው። ምስጋና ለሳሮን ይገባ። እሷን ባላገኝ ኖሮ እዚህም አልደርስም ነበር። አዎ እህቴ በጣም የዋህ ሴት ነች። የደግነት ትክክለኛዋ ምሳሌ ናት። ያው አደራ የሚያስፈልግሽ ነገር ካለም እኔ ያለው። እሺ ብዙ ትቆያለህ ማለት ነው? አዎ አንድ ምሰራት ስራለች። ያው እሷ እስክታልቅ መቆየት አይቀርም። ጥሩ፣ እስኪ ሳሮንን ላግዛት። በእርግጥ እሺ አትለኝም፣ ግን ልሞክር። በጣም ታሳዝናለች። በእናትሽ እቺን የመሰለች ቆንጆ ልጅ እንዴ አንተ? የምሬን እኮ በጣም ቆንጆ ልጅ ነች። አዎ ቆንጆ ናት። ያሳለፈችውን ነገር ባታሳልፍ ደግሞ አስበው። እውነት ነው። እኔ የምልሽ ሳሪ፣ ከሳሚ ጋር ደህና አይደላችሁም እንዴ? ቅድም በር ሲከፍትልኝ ደህና አልነበረም። እቺ ልጅ እዚህ ቤት ከመጣች ጀምሮ ምንም ጤነኛ ሰው አልሆን ብሏል። ከሷ ጋር ምን አይነት ችግር እንዳለበት አላውቅም። ለሰከንድ ዞር ስል ተናንቀው ነው ማገኛቸው። ኧረ እባክሽ ምን ያደረገችው ነገር አለ? መጀመሪያ ላይ ብር ሰረቀች። ቀጥሎ ደግሞ የሆነ ባሏ ነኝ ባይ ደውሎ ሊያስፈራራኝ ሞከረ። ከዛ ደግሞ ቤት ውስጥ እንደምታስቸግረው ነው የነገረኝ። እርግጠኛ አይደለሁም እንጂ አንድ ቀን እጁን ይዛ ስትለምነው አግኝቻታለሁ። እንዴ ቆይ እህቴ፣ ይሄን ያህል አስቸጋሪ ከሆነች እዚህ ቤት እንድትቆይ ለምን ትፈቅጂላታለሽ? እግዚአብሔርን ፈርቼ ነው። አንድ ይረዳሻለሁ ብዬ ቤቴ ካመጣኋት በኋላ ሞልጇ ሲደርስ እንዴት ውጪ እላታለሁ? ቢያንስ እንኳን ልጇን እስክትወልድ ምንም ብታደርግ በትዕግስት ማለፍ አለብኝ። የኔ ዋና ደግት በጣም ነው የምኮራብሽ። እሺ ግን ከሳሚ ጋር እንዳታጣለኝ ፈርቻለሁ። በእርግጥ ሳሚ ይፈልጋት፣ ግን ወንድ ነው። እንዳታሳስተው ፈራለሁ።
ለእሷ አታስቢ። አሁን ትኩረቷ ወደ እኔ እንዲሆን አድርጋለሁ። እሺ አማላዩ ራስን ዳክተር ነው የምታየው እንዴ? ምን ሆነሻል? ይሄ የሚከብደኝ ይመስልሻል? ደም ይኸውልሽ በጣም ደስ የምትል ልጅ ነች። የምሬ ነው የምልሽ። አይ ያን ያህል እንኳን ነገሩን በቁም ነገር እንድትወስዱ አልፈልግም። ስለሱ አታስቢ፣ ችግር የለውም። እና ስራ እንዴት እየሄደልሽ ነው? ስራ ጥሩ ነው። ሀብታሙ እህቴ ቤተሰብ አይቶ የማያውቀው ሚሊዮን እያሳየሽ ነው አይደል? እባክህ አትቀልድብኝ። የምሬን እኮ ነው። እስኪ አስቢ፣ ከኛ ቤተሰብ ውስጥ በአንቺ እድሜ ሆኖ መኪናና ቤት ይገዛል፣ ለዛውም ሴት ሆኖ። ውይ አንተ ደግሞ አንዴ ከጀመርክ እኮ አልችልም። እማዬ እንዴት እንደናፈቀችኝ። ግን ደህና ናት? ደህና ናት። እሷ ምን ትሆናለች? ግን ትንሽ እርጅና ምናምን እየተጫናት ነው። እና የልጅ ስም ማን አልሽ? እኔ እንጃ እስካሁን አላሰብኩበትም። እኔ ብሆን ይኸውልሽ ገና ባለቤቴ እርጉዝ ነኝ እንዳለችኝ ነበር የልጄን ስም ማውጣለት። ልጄ ባክል እሱ አልታደለም። በአባቱ የተካደ ምስኪን ነው። አባቱ ባይኖርም አንቺን የመሰለች ቆንጆ እናት አለች እኮ። ታውቂያለሽ አይደለ? በጣም ውብ ነሽ። አረ እውነቴን እኮ ነው። አመሰግናለሁ። አረ ምንም ምስጋና ያስፈልገውም። የሴት ልጅን ቁንጅና ማድነቅ የወንዶች ግዴታ ነው አይደል እንዴ ሳሚ? አዎ። አረ እየሞቀኝ ነው እንዴ። ታዲያ ምን ችግር አለው? አየር እንቀበላለን። ወዴት ነው? ትንሽ አየር ነክቶሽ ትመለሻለሽ። መጣነሽ ሳሚ? ሁለቱም ከዚህ በፊት የሚተዋወቁ ነው ይመስሉት። በአንዴ ነው የተግባቡት። ይልቁንስ ወንድምሽ ከዚህ ሌባ እንዲርቅ ብትነግሩ አይሻልም? ምን የሚያስርቅ ነገር ተገኘ? ማለቴ ያየው ነገር አለ እንዴ? አታያቸውም እንዴ? በዚህ ኮሌት እንደዚህ ሲያሽካኩ። ካልደከማቸው ይሳቁ። ምን ችግር አለው? ላንቺማ ችግር የለውም አይደል? ቆይ ግን ምንድነው እንደዛ ስታሽካክ የነበረው? ማታ ሰው መተኛት አይችልም እንዴ? ሰውዬ አንተ ላይ የደረሰብህ ሰው የለም። ደግሞ ምንድነው እንደዚህ ሰው ላይ መለጣጥፍ ባንዴ? እውነት እሱ የሚወድሽ መስሎሽ ነው? ቆይ ስለኔና ስለ ዳዊት አንተ ምን አገባ? ያገባኛል። እንዴት ሆኖ? ቆይ አንተ እኔ ደስተኛ ሆኜ ስታየኝ ዛሬ ይነሳብሃል? ብቻ ይሄ ነገር አላማረኝም። አስቢበት በኋላ። ሂዊ እንዴት አደርሽ? እንዴት አደርክ? እንዴ ሳሚ አለ እንዴ? ስራ ሄድክ መስሎኝ ነበርኩ። አልሄድኩም። እኔ የምልሽ ቆይ ለማታው ሽንፈቴ ለምን ቁርስ አልጋብዝሽ? አንተ ደግሞ የምሬን የምቀጣ መሰለህ እንዴ? ኧረ እኔ ቀልዴን ነው። አይ ይኸውልሽ ሽንፈት ነው። እኔም ቅጣቴን እቀጣለሁ፣ አንቺም በዛው ፀሐይ ትንሽ ትሞቂያለሽ። ካልክ እሺ ልብሴን ቀይሬ ልምጣ። ቀስ እያልሽ አረችን ባላገር አታቅብጣት። ነገ አናት ለምትወጣው መች አቀበጥኳት? ይኸውልህ ማታ ጌም ተጫወትና አሸነፈች። የእሱን ቅጣት እኮ ቁርስ ልጋብዛት ብዬ ነው። በኋላ ሳሚ ምን ብሎኝ ነበር እንዳትል። ይልቅ ሳሚ አንተም ተቀላቀላል። ይለፈኝ። እኔ በጧት ቆንጆ ቁርስ ነው የበላሁት። በቃ መጣ። ህይወት ሰላም፣ እንዴት ነሽ? እንዴት ነሽ? አለሁልሽ። ሰላም እንዴት ነሽ? ውዬ አንቺ እዚህ ሆነሽ ነው እንደዚህ የጠፋሽው? እኔ የጠፋሽ ብዬ ስንት ጊዜ ስፈልግሽ
ደግሞ ያ ከሃዲ ሳሚ ስሙን ቄስ ይጥራውና ስሚ እዚህ አካባቢ ኮኖ ሰፈሩ እኔማ ቆይ እንደዚህ እንደተጫወተብሽም አይቀርም ጠብቄ ነው ማስቀጠቅጠው በኋላ ደውልልሻለሁ በቃ ጠፋው አይደል ይቅርታ ደግሞ ኮድሽ እየገፋ ነው ይመስለኛል በቅርቡ ትገላገያለሽ ይብላኝለት እንጂ ለሱ ለከሃዲው አንቺማ ያው በሰላም ልትገላገይ ነው ይሄ ማይረባ ደግሞ እኮ ባለ ትዳር ነው ሰላም ቻው በቃ በኋላ ልደውልልሽ አጥጥፊ ደውይሽ ገንፎን ደግሞ እንድታበይኝ ቻው እሺ እሺ ቻው 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 ምትገርም ልጅ እኔ ምንሽ ቆይ የሚያወራባት አለ እንደዚህ የምትፈጣጥ ነው ደግሞ እኮ ሳሚ ምን አምራ መቀበጣጠሯ ነው የሚገርመኝ ነው ወይስ ቆይ የልጁ አባት ስም ሳሚ ነው አረ ተዋት ባክህን ትንሽ ያማታል አዎ እንደሚያማትማ ገባኝ እቺ በሽተኛ ነች ጤነኛማ አይደለች ምን ነው ልጄ በጣም ተራገጠ አመመሽ ቻው እንደና አልነበርሽ ትንሽ እቤት ሄደን እንረፍ እሺ ከአዲሱ ባልሽ ጋር ቁርስ ቆንጆ ነበር ሰላምን አግኝቻት ስላንተ ዳዊት ፊት ቀባጠረች እቺ ቀውስ እና ሁሉም ነገር አወቀ አይ እኔማ እብድናት ብዬዋለሁ ካመኔ ወይ ጣጣ አንቺማ ገና ብዙ ነገር ነው የምታመጭብኝ የራስ ጉዳይ ባክህ ከፈለክ ገደል ግባ ኧረ ጠጋ ገና ነገና የዳዊትን እጅ ያስኩ ብለሽ ነው አይደል እሱ አንተን አያገባህም ወይኔ ሳሚ አንቺን ያወቅኩበት ቀን ይተረገመ ቀን እኔም እንደሱ አላልኩም በዚሁ ከቀጠልኩ እኮ በሰቀቀን ማለቄ ነው እሱን ከፈራ እውነቱን ተናግሬ የመሸበት ማደር ነው ላንቺማ ሁሉም ነገር ቀላል ነው አይደል መስሏል ካንተ በላይ የከበደኝ እኔን ነው መዋሸትና ማስመሰል በጣም ሰልችቶኛል አሁን እዚህ ስንጨቃጨቅ ሰምቶን ደግሞ ሌላ ነገር እንዳይፈጠር ምን ነው ከአዲሱ ፍቅረኛሽ ጋር እንዳትጣይ ፈራሽ እንዴ አንተ ሰው ያማል እኔን ያማል ወይ ጥጋብ ሳሮን ይስራሽን ይስጥሽ ይሄ ፎቶ ምንድነው